አሁን የምንኖርበት ምድር በህይወት ያሉ ሰዎች በጀርባዋ እንደፈለጉ ለመንቀሳቀስ መተንፈስ ሳይከብዳቸው መራመድ ሳያዳግታቸው እንዲህ ገርም ሆኖ ይህ ትልቅ የአላህ Subhanahu Wa Ta'ala ጸጋ ነው። ነፍሳችንንም መመልከት እንችላለን። وفي أنفسكم أفلا تبصرون የምናይበትን አይን የምንሰማበትን ጆሮ የምናስብበትን عقل አላህ Subhanahu Wa Ta'ala ሰጥቶናል። والله أخرجكم من بطون أمهاتكم لا تعلمون شيئا ምንም የማታውቁ ስትሆኑ ከእናታችሁ ወደ አላህ አወጣችሁ። وجعل لكم السمع والأبصار والأفئدة መስሚያዎችን ማያዎችን ልቦችንም አደረገላችሁ لعلكم تشكرون ታመሰግኑት ዘንድ ይላል አላህ Subhanahu Wa Ta'ala። ሌላ نعمة الصحة ጤና የሚባለውን ጸጋ ለብዙ ሰዎች አላህ Subhanahu Wa Ta'ala ሰጥቷል። عربوች ምን ይላሉ? الصحة تاج في رؤوس الأصحاء لا يراها إلا المرضى ጤና በበሽተኞች ላይ ያለች ዘውድ ናት። الصحة تاج ጤና ታጁን ዘውድ ነው። في رؤوس الأصحاء ጤናማ በሆኑ ሰዎች ላይ ያለች ዘውድ ናት። لا يراها آياتم إلا المرضى የታመሙ ሰዎች እንጂ ይላሉ።